በአሁን ሰዓት በርካታ ዓለም አቀፍ የመገናኛ ብዙሃን በሰበር ዜናነት እየዘገቡት ያሉት ጉዳይ የሌተናል ጀነራል ያሮስላቭ ሞስካሊክ የተሰኘ የሩሲያ ሲኒየር ጀነራል እንግዲህ በሞስኮ አቅራቢያ በሚገኝ መኖሪያ ቤቱ በተፈጸመበት የቦምብ ጥቃት ህይወቱ እንዳለፈ የሚገልጹ መረጃዎች ናቸው እየወጡ ያሉት። በምስሉ ላይ የምትመለከቱት ሌተናል ጀነራል ያሮስላቭ ሞስካሊክ ይባላል። ከሩሲያ ዋና ከተማ 15 ኪሎ ሜትር ርቀት ላይ በምትገኘው ባላሺካ ከተማ በመኪና ፍንዳታ ህይወቱ እንዳለፈ የሩሲያ የወንጀል መርማሪዎች አረጋግጠዋል። እንግዲህ በፈንጂ ጥቃት ነው ህይወቱ ያጣው። በሞስኮ አቅራቢያ የተፈጸመው ይህ የሽብር ጥቃት ዛሬ አርብ ነው የተፈጸመው። በሞስኮ በደረሰ የመኪና አደጋ ፍንዳታ አንድ ከፍተኛ የሩሲያ ወታደራዊ ጀነራል ተገድለዋል ሲሉም በርካታ ዓለም አቀፍ የመገናኛ ብዙሃን ቢቢሲ፣ ሲኤንኤንን ጨምሮ በዋናነት በሰበር ዜናነት እየዘገቡት ያሉት ጉዳይ ነው። የሩሲያና የዩክሬን ጦርነት ከተጀመረ 3 ዓመት እንዳስቆጠረ ይታወቃልና ሀገራቱ በጦርነት ላይ በመሆናቸው እርስ በርስ ጥቃት ይፈጻጸማሉ። ይህ የሆነው እንግዲህ ታዲያ የዶናልድ ትራምፕ ልዩ መልእክተኛ የሆኑት ስቲቭ ዊትኮፍ ከቭላዲሚር ፑቲን ጋር በሩሲያና ከተማ በክሬምሊን ሲገናኙ በሩሲያና በኪየቭ ላይ ገዳይ ጥቃት ከተፈጸመ ከ2 ቀናት በኋላ ነው። ያሮስላቭ ሞስካሊክ የተሰኙ ጀነራል ናቸው የተገደሉት። እኚህ ጀነራል የሩሲያ ጦር ዋና ኦፕሬሽን ዳይሬክተሮት ምክትል አዛዥ ናቸው። ባላሺካ በምትባል በሞስኮ ከተማ አቅራቢያ በ15 ኪሎ ሜትር ራዲየስ ላይ የምትገኝ ከተማ ናት። በሞስኮ ከተማ አቅራቢያ ውስጥ ነው የተገደሉት። ኔሌስትሮቭ ቡሌቫርድ በሚባል አቅራቢያም እንደተገደሉ ነው የሩሲያ ሚዲያዎች እየዘገቡ ያሉ መረጃዎች የሚጠቁሙት። በተገኘው መረጃ መሰረት ፍንዳታው የተከሰተው በተቀጣጣይ በቤት ውስጥ በሚሰራ ፈንጂ እንደሆነም የሩሲያ የምርመራ ኮሚቴ በመግለጫ አረጋግጧል። ጥሩ ሁኔታ የተቀረጹ የቪዲዮ ምስሎች እንደሚያሳዩት ከሆነ አንድ መኪና ሲቀጣጠል እና ሲነድ ያሳያሉ። እነዚህ ምስሎች በሩሲያ የቴሌግራም ቻናሎች ነው የተለቀቁት። እንግዲህ ጥቃቱ ዛሬ ከተፈጸመ በኋላ ስለዚህ ጥቃት በይፋ ኃላፊነት የወሰደ ቡድን የለም። እንግዲህ ሩሲያም ማን ጥቃቱ እንደፈጸመው ይፋዊ መግለጫ አልተሰጠችም። ነገር ግን በዋናነት ዩክሬን ልትሆን እንደምትችልም እየወጡ ያሉ መረጃዎች ይጠቁማሉ። የዩክሬን የስለላ ቢሮ ኤስቢዩ የስለላ አገልግሎት ከዚህ ቀደም በሩሲያ መሬት ላይ ከፍተኛ ደረጃ ያላቸውን የጦር መኮንኖች ኢላማ በማድረግ ይታወቃል። በታህሳስ ወር ላይ እንዲሁ የሩሲያ የጨረር የኬሚካል እና የባዮሎጂካል ጥበቃ ወታደሮች ኃላፊ ሌተናል ጀነራል ኢጎሪ ክሪሎቭ ከአንድ አፓርታማ ህንፃ ውጭ በኤሌክትሪክ ስኩተር ውስጥ በተደበቀ ቦምብ በቤታቸው አቅራቢያ መገደላቸው አይዘነጋም። እንግዲህ ጥቃቱ ከተፈጸመ በኋላ ዩክሬን ምንም አይነት መረጃ አልሰጠችም። ነገር ግን በዋናነት ዩክሬን በዚህ ጥቃት እጇ እንዳለበት እየተገለጸ ይገኛል። ከዚህ ቀደም ዩክሬን በሩሲያ ምድር ውስጥ የሚገኙ ወታደራዊ ተቋማት እንዲሁም የሩሲያ ወታደራዊ ከፍተኛ አመራሮችን መግደል ህጋዊ እርምጃ ስትልም መጥራቷ ይታወቃል። ኪየቭ በጥቃቱ ላይ ምንም አይነት አስተያየት ባትሰጥም ከዚህ ቀደም በወታደራዊ ኃይሎች ላይ የተፈጸመውን ግድያ ምልክቶችን እና የክሬምሊን ጥቃት ላለፉት 3 ዓመታት ከፍተኛ የሩሲያ ወታደሮችን ስትገድል እንደነበረም እየወጡ ያሉ መረጃዎች ይጠቁማሉ።